ታካሚው በግል ምክንያት ተነሳስቶ ራሱን በራሱ ነው በምላጭ የቆረጠው። ሴክሹዋል አክቲቪቲ ደግሞ ከ3 ወር በኋላ ነው የሚፈቀደው። እሺ አመሰግናለሁኝ። ከዚህ በፊት ተከስቶ ያቃል መጥቶም ያቃል። ግን ለየት የሚያደርገው ምንድነው? ከዚህ በፊት የመጡት በጣም ረጅም ሰዓት ቆይተው ማለትም ከሚፈቀደው ከሰርጀሪ መቆየት ከሚችለው በላይ ቆይተው ስለነበር ያልሰራናቸው አሉ። ነገር ግን ይሄ ልክ ኦልሞስት 9 ሰዓት አካባቢ ነው ከተቆረጠ በኋላ የመጣውና የደም ዝውውር ተቋርጦ ኦክሲጅን አጥቶ እስከ 16 ሰዓት ድረስ መቆየት ይቻላል የሚሉ ጥናቶች ስላሉ ይሄኛውን ታካሚያችንን ቀዶ ጥገናውን ለማድረግ ወስነናል ማለት ነው። ታካሚው በምን አይነት መልኩ ነው ለዳት ይደረሰበት? ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል። ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ቁጥር ደውሉልን። ታካሚው በግል ምክንያት ተነሳስቶ ራሱን በራሱ ነው በምላጭ የቆረጠው። ከሌሊቱ 6 ሰዓት አካባቢ ነበር ይሄ ነገር የተከሰተው። ጧት አካባቢ ከቤተሰቡ ጋር ሌላ የጤና ተቋም ሄዶ ነበር ለማስቀጠል። ነገር ግን ይሄ አገልግሎት ስለሌለ እዚህ እኛ ያለንበት ሆስፒታል ነው ሪፈር የተደረገው። በወቅቱ 9 ሰዓት አካባቢ ነበር የደም ዝውውሩ ከተቋረጠ ውሳኔ አድርገን ቀጥታ ወደ ኦፕሬሽን ክፍል ወስደን የተቆረጠውን አካል ከቀረው የሰውነቱ አካል ጋር የደም ስሩን ነርቭውንና የሽንት ቱቦውን እንዲሁም ደጋፊ አካላቶቹን ሙሉ ለሙሉ መልሰን ጠግነናቸዋል ማለት ነው። ከዚህ በኋላ ፈንክሽናል መሆን ይችላል ማለት ነው? አዎ አሁን ጥሩ ሪከቨሪ እያደረገ ነው። ከ3 ሳምንት በኋላ ቱቦውን ወይም ካቴተር ይወጣለታል። ያን ጊዜ መሽናት ይችላል። የሴክሹዋል አክቲቪቲ ደግሞ ከ3 ወር በኋላ ነው የሚፈቀደው። ምክንያቱም በዚህ ጊዜ ውስጥ ከተጠቀመ በሚቆምበት ጊዜ ወይም በሚወጠርበት ጊዜ አሁን የተሰሩትን ስራዎች ሊያበላሻቸውና ጥንካሬና ላይኖራቸው ስለሚችል እስከ 3 ወር ድረስ አይፈቀድም። እስከዛውም ደግሞ ነርቩ ተነቃቅቶ ድኖ ዝግጁ ሆኖ ይጠብቃል ብለን ተስፋ እናደርጋለን። ከዚህ በፊት አጋጥሞ ያውቃል ዶክተር? ከዚህ በፊት ብልት ላይ ሳይሆን የተለያዩ የሰውነት አካል ላይ ያጋጥማል። በተለይ ጣት ላይ፣ ጆሮ ላይ፣ ከንፈር፣ አፍንጫ እንደዚህ የተቆረጡ የሚመጡበት አጋጣሚ አለ። ነገር ግን ይሄ የብልት መቆረጥ ለሰርጀሪ ዝግጁ ሆኖ ብቁ ሆኖ ሲመጣ የመጀመሪያ ነው። በጣም አድካሚ ነበረ በወቅቱ? ምክንያቱም ከሌሎች የተለየ አይነት ነገር ይኖራል? ከ6 እስከ 7 ሰዓት አካባቢ ነው የፈጀው ቀዶ ጥገናው። በአጠቃላይ ገብቶ እስከሚወጣ ወደ ተኝቶ ሕክምና መስጫ እስከሚደርስ ድረስ በቲም ወርክ ነው የተሰራው። በረዳት ሐኪሞች ነበሩ፣ ነርሶች፣ ማደንዘዣ ሰጪ ሐኪሞች፣ ጽዳቶች፣ ፖርተሮች እንዲሁም የተለያዩ ባለሙያዎች ተሳትፈውበታል። 6 እና 7 ሰዓት አካባቢ የፈጀ አድካሚ ስራ ነበር የተሰራው። በዛም ውጤቱ የተሻለና አመርቂ ነበረ። ለሌሎች ትምህርት እንዲሆን ዘንድ ከዚህ በኋላ ለሚከሰተው ነገር ሰዎች ምን አይነት ጥንቃቄ ማድረግ አለበት? ቤተሰብስ ምን ማድረግ አለበት የሚለው? በመጀመሪያ ስሜታዊ ሆነን በማንኛውንም ነገር ከመወሰናችን በፊት ቆም ብለን ማሰብ ያስፈልጋል። ሰከን ማለት ያስፈልጋል። በንዴት ጊዜ ከራሳችንም ጋር ይሁን ከሰው ጋር ግጭት ውስጥ በምንገባበት ጊዜ ያቺ ሞመንት ያቺ ሰከንድ እስክታልፍ ራሳችንን ማሳመን ያስፈልገናል። በዛን ጊዜ የሚወሰኑ ውሳኔዎች የማይመለሱ የማይቀለበሱ ሊሆኑ ይችላሉና እንዲህ አይነት አጋጣሚዎች ለሌሎችም ማስተማሪያ ሊሆን ይችላል ብዬ አስባለሁ። ከስንት ሰዓት በኋላ ቢመጣ ኖሮ ኦልሬዲ ፈንክሽናል ሊሆን አይችልም ነበር? አጠቃላይ ያው ጥናቶች የሚያመለክቱት 16 ሰዓት ነው የሚባለው። አጠቃላይ ተሰርቶ ምን ብሎ በ16 ሰዓት ውስጥ ማለቅ አለበት። ስለዚህ አንድ ታካሚ ምናልባት ከ12 ሰዓት በኋላ ቢመጣ ላይሰራለት ይችላል ማለት ነው። ያው ጎልደን አወር የሚባል አለ በሕክምና አጠራር። በ4 ሰዓት ውስጥ ነው መምጣት ያለበት አይዲያል ወይም ደግሞ በጣም ጥሩ ሰዓት የሚባለው በ4 ሰዓት ውስጥ ቢመጣ ያ ነገር ተመልሶ ለመጠገንና መልሶ ፋንክሽናል ለመሆን በጣም ትልቅ የሆነ
ቻንስ ይኖረዋል ማለት ነው። በቆየ ቁጥር ግን ፌል የማድረግ እንደገና ጭራሽም ያለ መሰራት ቻንሱ ከፍ እያለ ይመጣል ማለት ነው። በዓለም ደረጃ ግን እንደዚህ አይነት ሰርጀሪዎች ተደርገው ያውቃል? ተደርገው ያውቃሉ። በሀገራችን በእርግጥ ተደርገው ያውቃል። ግን ምንድነው የዚህ የሚለየው ከዚህ በፊት የተሰሩት እንዳለ አካሉን የደም ስሩን እያንዳንዱን ሳይሆን የሽንት ቱቦና ሌሎች ደጋፊ መዋቅሮቹን ነው የተቀጠሉትና በአብዛኛው ፌል አድርገዋል። የተወሰኑ ግን ሰክሰሶች አሉ። ይሄኛው የኛን ለየት የሚያደርገው ምንድነው የደም ስሮቹም ያው ህይወት ኦክሲጅን ደም የምታገኘው በደም ስር ነው። ስለዚህ ደም ስሩ ተቀጥሏል። ደም ቀዳም ደም መልሱም እንደዚሁም ደግሞ የስሜት ነርቮቹ ተቀጥሏልና በዛ መልክ ሲሰራ በሀገራችን የመጀመሪያው ነው። ይሄም የተሻለ ፋንክሽን እንዲያደርግ ይረዳዋል ማለት ነው። ስለዚህ ከዚህ በኋላ ተስፋ አለው 100% ፌል ላይ ማድረግ ነገር ድንገት ሊኖር ይችላል? አሁን ጥሩ እያገገመ ነው ያለው። ይሰራል ብለን እንገምታለን። ያው በማንኛውም ሰርጀሪ 100% እርግጠኛ መሆን ባይቻልም የተለየ ነገር ካላጋጠመ ኢንፌክሽን ወይ ሌሎች ነገሮች ከሌሉ በስተቀር ሙሉ ለሙሉ ተመልሶ ስራውን ይሰራል ብለን እናስባለን። ያው ይሄ አገልግሎት የሰጠው በአለርት ሆስፒታል ነው። ምክንያቱም የተለያዩ ወሳኝ የሆኑ መሳሪያዎች ኦፕሬቲንግ ማይክሮስኮፕ እና የተለያዩ ጥቃቅን መሳሪያዎች ያስፈልጋሉ። ነገር ግን በግል በተለያዩ ምክንያቶች ማግኘት የምትፈልጉ ካላችሁ ሉሲ የሕክምና ማዕከል አየር ጤና አደባባይ ጋር የሚገኛል። እዛ እገኝ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። አመሰግናለሁ። ከልብ እናመሰግናለን። አመሰግናለሁ። እሺ